አላህ ሲጨቀጨቅ ይወዳል ወንድሞች። የሰው ልጅ በተቃራኒ ሲጨቀጨቅ ይጠላል፣ ይቆጣል። መን ለም የስአልላህ የግደብ ዐለይህ አሉ ነቢዩ ዐለይሂ ሰላቱ ወሰላም። አላህን ማይለምን አላህን ማይጠይቅ አላህ ይቆጣበታል። ኢማም ትርሚዚ የዘገቡት አልባኒ ሰሂህ የሆነ ያሉት ሐዲስ ነው። መን ለም የስአልላህ የግደብ ዐለይህ፣ የማይለምን አላህን የማይጨቀጭቅ ሰው አላህ ይቆጣበታል። አላህ ሳይለመን ሲቀር ይቆጣል። የሰው ልጅ ሲለመን ይቆጣል። አላህ ሲለመን ይደሰታል። የሰው ልጅ ሲለመን ይቆጣል። ሱብሓነላህ። ያ አዩሃ ናስ፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ አለ አላህ። ሁላችሁም ከጃዮች ናችሁ። ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት ማን ነው? አላሁ ረቡል ዓለሚን። ወላሁ ወልገኒዩል ሐሚድ። ምስጉን የተብቃቃ ከማንም ምንም አይፈልግ ማን ነው? አላህ ብቻ ነው። ሀብታም የሆነ ጌታ፣ ዛሬም ቢሰጥ ነገም ቢሰጥ ማይጎልበት ጌታ፣ የዓለማቱ ጌታ፣ የሰማይ የምድሩ ፈጣሪ ጌታ፣ የሰው ልጆችን እንኳን ሰው አይደለም ትንኝ ይፈጠራል ተብሎ ከማይታሰብ ነገር የፈጠረው ጌታ አላህ እሱ ነው፣ ምንም አይጎልበት ዛሬም ነገም ቢሰጥ። ስለዚህ አላህ ምን አለ? ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላቸዋለሁ። አላህ ሲለመን ይደሰታል እንዳልኳችሁ፣ የሰው ልጅ ሲለመን ይቆጣል። ሂጃብሽን ልበሽ እህቴ፣ ነገ ሙሉ ሰውነትሽ ተሸፍኖ ጀናዛሽ መስጂድ ይገባል፣ ይሰገድበታል። ከዛ በኋላ ቀብር ትገቢያለሽ። በህይወትሽ ግን ሂጃብ ሳትለብሺ ከሆነ ከባድ ነው እህቴ። ሂጃብሽን ጠብቂ፣ ሂጃብሽን ጠብቂ። ሰዎች ሆይ ሆይ ያሉስ ሲያደንቁሽ ፎሎ እየሰጡሽ ላይክ ሼር እያደረጉ ጨፍሪ አብሽሪ፣ አቤት አደናነሷ፣ አቤት አጨፋፈሯ፣ የከንፈሯ ከሙዚቃው ጋር የምታወጣው አቤት እኩል ነው እንዴት ያምራል ምናምን ብሎ ላይክ ኮሜንት ሲሉሽ እየሸነገሉሽ ነው፣ እያበላሹሽ ነው፣ ህይወትሽን እያበላሹብሽ ነው። ወደ ቀብር የምትሄጅበት ቅርብ ነው እኮ። ስለዚህ የቀብር ቤትሽን አስተካኪ፣ የቀብር ቤትሽን አስተካኪ። ሰውን ሲሞት ሶስት ነገር ይከተላል ከተባሉ አንዱ ስራው ነው። ቤተሰብና ንብረት ነው፣ ሌላው ይመለሳል። ስራሽ ግን ያዋጣል። መዝገቤ ተስተካክሏል። ጡባ ምንኛ ታደለ፣ ጀነት ተረጋገጠለት። ሊመን መን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ፣ በመጽሐፉ ላይ በመዝገቡ ላይ ብዙ እስትግፋር ያገኘ ሰው ምንኛ ታደለ አሉ። መዝገብሽ ላይ እስትግፋር በስተዋል። መዝገብ ላይ እስትግፋር በስተዋል። መዝገባችን ላይ እስትግፋር በስተዋል። በየጊዜው ወደ አላህ ተመልሰናል፣ ተውባ አድርገናል። ታላቁ ነብይ በቀን 100 ጊዜ ከዛ በላይ እስትግፋር ካደረጉ እኔና አንቺስ ወደ አላህ እንመለስ። ማንነታችንን እንወቅ፣ ማንነትሽን ወቂ፣ ማንነትን ወቅ። የዛ ጊዜ ደካማ መሆናችንን ስናቅ ሀያል ጌታ እንዳለብን እንደፈጠረን ነገ እሱ ፊት እንደሚያቆመን ኦዲት እንደሚያደርገን ስናስብ ዱንያ ላይ ዛሬ አስተንተነ ነው ስንሄድ በዚህ ጉዳይ ላይ ቢዚ ስንሆንና ትኩረት ስንሰጠው ማንነታችን ይዛኔ ይገባናል። ወላሂ ሁላችንም እንሄዳለንና ይሄ ፕሮግራምን ሳዘጋጀው እንደው እስቲ ደካማዎች ነን፣ ደካማነታችንን አውቀን ወደ ሀያሉ ጌታ ወደ አዛኙ ጌታ ወደ አላህ እንመለስ፣ ተውባ እንድናደርግና እንድንቀርብ በማሰብ ነው ይሄን ርዕስ ዛሬ ያዘጋጀሁትና ባለችን አጭር ዕድሜያችን ደግሞ የተሻለ ነገር ይዘን እንድንሄድ በማለት ነው። አላህ እኔ በተናገርኩት እናንተ ባዳመጣችሁት ሁላችንም ተጠቃሚዎች አላህ አድርገን። ከሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ በያላችሁበት ቦታ አካባቢ ሰላማችሁን ያብዛው። አላህ ይጠብቃችሁ። ለሱ ሁልጊዜ ወደ ተውባ ቀረብ ብለው አላህን ምሕረት ጠይቀው አላህን ጀነት ጠይቀው አላህን ከጀሃነም እሳት ከሚጠብቃቸው ሰዎች ለምነውት ከተቀበላቸው ባሮች መካከል አላህ አድርገን። ዱንያ አኺራችን በአጠቃላይ አላህ ያሳምርልን። ሂጃባቸውን የለቀቁ እህቶቻችን ሂጃባቸው ላይ የሚጠናከሩ አላህ ያድርጋቸው። በሰላት የደከሙ ወንድሞቻችን ሰላት ላይ እንዲጠናከሩ አላህ ያድርጋቸው። በዒባዳ የተዳከምነው በአጠቃላይ በዒባዳ ላይ የምንጠናከር ሁላችንም አላህ ያድርገን። የዱንያን ችግራችን አላህ ይቅረፍልን። የአኺራውን ደግሞ የተመቻቸ ያማረ አላህ ያድርግልን። መጨረሻችን አላህ ያሳምርልን። የታመሙብንን ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበልን። ከቀብር ቅጣት አላህ ይጠብቀን። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶች ክብርሽን ጠብቂ። ይሄን ክብርሽን ወጣትነትሽን አላህን በሚፈልጉ መልኩ አሳልፊ። ወጣትነትሽን አታባክኒው። ወጣትነትሽን ነገ ርቆሽ ለመሄድ ሰው አትስጩ። አዎ ወንዶች ጉዳችሁን ስሙ። አብዛኛው ወንድ ሴትን እንደ ሎሚ ምጥጥ ያረግና ገርል ፍሬንድ ብሎ
ልክ ጋብቻ ሲመጣ ይመጣና እኛ ጋር ኡስታዝ አቤት ላገባ ነው እና የመስጊድ ልጅ የለችም ይላል። ላኢላሃ ኢላላህ ጓደኛ አድርጎ ያዛት ማጠቃላይ አይፈልጋትም። የመስጊድ ልጅ የለችም ይላል። ስለዚህ ሞኛ አትሁኝ እህቴ። ወንዶች ፊት ነው የምናገረው፣ ቢከፋችሁም ይክፋችሁ። እህቶች አሏችሁ አይደል? ለእህቶቻችሁ ስለምታስቡ ማለት ሞኛ አትሁኝ። አንቺነትሽን አንቺን በክብር ሽማግሌ ልኮ ለሚጠይቅሽ ብቻ ዝግጁ። ሽማግሌ ልኮ ማለት በክብር ቤተሰብሽን አስፈቅዶ ኒካህ ታስሮ ህጋዊ ሚስት የሚያደርግሽን ብቻ ነው በር ልከፍችም። ለሌላው ነው ቀይ መስመር ነው፣ አይሆንም በይ። ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ ለዝሙት ካልሆነ ለትዳር ህይወት አይፈልግም። ለጊዜያዊ መጠቀሚያ ካልሆነ በስተቀር ትዳር ብሎ ህይወት ውስጥ ልገባ ብሎ አይፈልግም። እኔ አብዛኛው ጊዜ ያጅበኛል ስገልጽ፣ ይቅርታ ባገላለጼ፣ ዱርዬ ተብሎ ከብዙ ሴቶች ጋር ዞሮ ጨፍሮ ምን ብሎ ልክ ትዳር ላይ ሲፈልግ ሲመጣ እንደ ኡስታዝ የመስጊድ ልጅ አታገኙልኝ ሀያቱን ሊጀምር ሲል ትዳር ሊጀምር ሲል የመስጊድ ልጅ አታገኙልኝ። እነዚህን ስንት ዓመት ህይወታቸውን ያበላሻቸው ዞሮ ብሎ ማየት አይፈልጉም። ስለዚህ ሴቶች ለምንድን ነው በዚህ ሀያታችሁ የምትጨርሱት? ነገ ዋስትና ማይሰጥሽ፣ ነገ አብሮሽ ሊኖር ማይችልን አካል ጋር ሲጀመር በመሰረቱ ግንኙነቱም ሐራም ነው፣ ክልክል ነው። ስለዚህ እኛ አራያ የምናደርገው ሌሎችን ፋሽን ላይ የወደቁትን ሲሆን እንደዛ እንወድቃለን። አንድ የፊልም አክተር ሴት ለባሏ አረገዘች። ስታረግዝ እሷን የሚወዱ ሴቶች በአጠቃላይ በዚና አረገዙ፣ በዝሙት አረገዙ። ለምን? እሷ አርግዛ ስለታየች። እሷ ለባሏ ነው ያረገዘችው። ፊልሙ ላይ ስትታይ ምን ሆነች? እርግዞና ታየች። አንደኛው ደግሞ ይሄ ውስጥ ልብስ አለ አይደል? ፓካውት ነው የሚባለው፣ የሆነ እንደ ብራንድ ነገር ብቻ ማስታወቂያ ያለው ለበሰና በሱ ታየ። እሱን የሚወዱ የሚከተሉ በአጠቃላይ ያንን በመግዛት በቃ ገበያውን በአጠቃላይ ውድ አደረጉት። ሰው አየው ሲከተል የሆነ ሰውን ጭፍን መከተል ነው፣ ጭፍን አካይን ነው የሚሄደው። አራያ ያደረግነው ማንን ነው? አራያ እያደረግን እየተከተልን ያለነው ማንን ነው? አራያችንን ልናውቅ ይገባል። ሐዲሶቹ ድክመት አሉበት ይላሉ እንጂ አንዳንድ ምርጥ አገላለጽ አለ። ነብዩ ሰለላሁ ዐለይሂ ወሰለም ገለጹ ተብሎ የሚገለጽ የሚነገር አስሐቢ ከኑጁማ፣ የኔ ሰሃቦች እንደ ከዋክብት ናቸው። ከዋክብት ምንድነው ጥቅሙ? መንገድን ያመላክታል፣ ለሰማይ ጌጥ ነው። እንደዚሁም ሩጁመን ለሸያጢን ለሸይጣንም መምቻ ነው፣ መቀጥቀጫ ነው። ከዋክብት የሰማይ ጌጥ፣ ሰዎች መንገድን ይመሩበታል አቅጣጫ። የኔ ሰሃቦች እንደዚህ ናቸው። አዎ የነቢዩ ዓለይሂ ሰላቱ ወሰላም ሰሃቦች ድንቅ ትውልዶች፣ ስነ ምግባራቸው ላይ የደረሰ ሁሉን ነገራቸው ያማረ ያንን ትውልድ ታሪክ ዛሬ ወደኋላ ወርውረን ሌላውን አራያ ለማድረግ ሄድን። ከዛስ ሀያታችን በአጠቃላይ ተበላሸ። ዛሬ ተጋብቶ ነገ ፍርድ ቤት የሚባለው የዛ አይነት ሀያት ውስጥ አራያ አድርገን የሰርግ ምንነትን ያላወቅነው የትዳር ምንነትን ስላልተረዳን ስላልተገነዘብን። ሙስሊም ተስፋ አይቆርጥም። ላ ተቅነጡ ሚን ረሕመቲላህ። ወንጀል የፈለገ ቢበዛም ተስፋ አትቁረጥ። አንተ ማህሪ ጌታ ምህረቱን ለግሰኝ፣ እዘንልኝ፣ ባካህ አቅም አጥቻለሁ ወደ ቤት አስገባኝ ብለን ያ ረብ በል። አላህ ልባቸው ተሰብሮ ዝቅ ብለው የእውነት የሚለምኑትን ባሪያዎችን አላህ የሚቀበል ጌታ ነው። የፈለገ ወንጀል ላይ ወድቅ ያለው ብለህ ተስፋ አትቁረጥ። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ማንን ያላቸው አላህ? ቁል ያ ዒባዲየ አለዚነ አስረፉ አላ አንፉሲሂም። ነዛ ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም፣ አለዚነ አስረፉ፣ እነዛ ድንበር ያለፉ ወንጀል የተባለ ያልቀራቸው እኮ ማለት ነው። ባሪያዎቼን ንገራቸው ያሉ ቁል ያ ዒባዲየ አለዚነ አስረፉ፣ እነዛ በነፍሶቻቸው ላይ ድንበር ያለፉ አላህ ወንጀለኞችን ያ አዩሃል ዓሲ፣ አንተ ወንጀለኛ፣ አንተ አምባገነን፣ አንተ ዛሊም እያለ አይደለም አላህ የሚያዋራው። ወደ ራሱ አስጠግቶን እያባበለን በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ሆይ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ፣
አላህ ወንጀሎችን በአጠቃላይ የሚምር ጌታ ነው።